እሺ እሺ አሁን አፎሚያ ጌታቸው እስኪ ወደፊት አላማና ግቧን እቅዷን ትነግረናለች። አፍዬ ትልቅ ሰው ስትሆኝ ስታድጊ ምን መሆን ነው የምትፈልጊ? ሐኪም የእንስሳት ነው? የሰው እሺ ሰው እንዴት ሐኪም ለመሆን መረጥሽ? የታመሙ ሰዎችን ለማከም ለእነሱ ለመርዳት። አዎ መርዳት ወላጆቼንም ለማርዳት ወላጆቼንም ሲታመሙ ለማከም። ወላጆችሽ ሲታመሙ ለማከምና ቆይ እንጂ ኢትዮጵስ ቀስ በይ ሲታመሙ ለማከምና ጥያቄ አለኝ። እሷን መጠየቂያት ነው ነው ላንቺማ ልንመጣ ነው ወደ አንቺ። ሲታመሙ ለመርዳት ለማከምና ሌላ ሰዎችንም ለማከም። ኦኬ ከዛ ውጭ ተጨማሪ ምኞት አለሽ? እንዲሁ ከሐኪም ከመሆን ውጭ ሌላ መሆን እፈልገዋለሁ የምትይው ነገር አለ? በቃ ሐኪም ብቻ ነው የምትሆኝ? ኦኬ ጨርሰናል። አንቺን ኢትዮጵስ ወደ አንቺ እንምጣ። እኔ ፖሊስ መሆነው እናት አባቴን ሚስተካከውን ሌባ ነው ለማሰር። መጀመሪያ ምኞትሽ ፖሊስ መሆን ነው ነው? ምን መሆን ነው የምትፈልጊ ነው እኮ ጥያቄው። ገና ፖሊስ ነው መሆን ለማለት ፈልገሽ ነው? አይደለም እንትን እናንተን ብራችሁን ቦርሳችሁን የሚሰርቃችሁ መንገድ ላይ ሆናችሁ ስትደውሉ ስልካችሁን የሚሰርቃችሁን ሌባ መጥቼ አሳስረዋለሁ። ታስሪያለሽ? ስለዚህ ፖሊስ መሆን ነው የምትፈልጊው? ሌላ መሆን የምትፈልጊው አለ? አበበ ቢቂላ እየዞርኩ ካሸነፍ መሀል ላይ ከገባሁ ስለማሸነፍ አበበ ቢቂላ መሆን ነው የምፈልግ ነው። ካሸነፍ ከዛ ውስጥ ከገባሁ ከመሀል ላይ ከገባሁ ፖሊስ እንኳን አሉ። ሩጫውን ካሸነፍሽ ፖሊስ አትሆኝም? መጀመሪያ ስለዚህ የመጀመሪያ ምኞትሽ ሯጭ መሆን ነው? ሁለተኛ ምኞትሽ ነው ፖሊስ መሆን? እሺ ሶስተኛ ምኞትሽስ? ሶስተኛ ምኞቴ ማለት ሰዎችን አክም ሰዎችን